በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ዮናስ ምዕራፍ 2 ጸሎተ ዮናስ። እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ አንበሪን አዘዘ። ዮናስም 3 ቀንና 3 ሌሊት በዓሣ አንበሪው ሆድ ውስጥ ነበረ። ዮናስም በዓሣ አንበሪው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ። በሲኦልም ሆድ ውስጥ የጩኸት ድምፅ ሰማሁ። ቃሌንም አደመጥህ። ወደ ጥልቁም ወደ ባህሩ ውስጥ ጣልኸኝ። ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዓይንህ ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልሁ። ውሃ እስከ ነፍሴ ድረስ ፈሰሰ። ጥልቁ ባህር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሰረት ወረደ። ከጥንት ጀምሮ መወርወሪያዎቿን ወደ ተዘጉ ምድር ወረዱ። አቤቱ ፈጣሪ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ትግባ። ከንቱንና ሐሰትን የሚጠብቁ ይቅርታቸውን ትተዋል። እኔ ግን ከምስጋና ከኑዛዜ ቃል እሰዋለሁ። የድህነቴ አምላክ ሆይ የተሳልሁትንም ለአንተ እከፍላለሁ። እግዚአብሔር ዓሣ አንበሪውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።